ሰላም ተማሪዎች እንዴት ናቸው? ዛሬ የዘጠነኛ ክፍልን ዩኒት 2 ይዤላችሁ መጥቻለሁ ማለት ነው። በዚህ ዩኒት ላይ እንግዲህ ዘ ቤዚክ ኢኮኖሚክ ፕሮብለምስ ኤንድ ኢኮኖሚክ ሲስተምስ የሚለውን ዲስከስ የምናደርግ ይሆናል። ቤዚክ ኢኮኖሚክ ፕሮብለምስ እንግዲህ በአንድ ሀገር ውስጥ መሰረታዊ የኢኮኖሚ ችግሮች የሚባሉት እነማን ናቸው? ኢኮኖሚክ ሲስተም ማለትስ ምን ማለት ነው የሚለውን የምናይ ይሆናል ማለት ነው። ቀጥታ ወደ ዩኒቱ እናልፋለን። The basic economic problems: scarcity, choice and opportunity cost። እነዚህ ናቸው እንግዲህ መሰረታዊ አንድ ሀገር የኢኮኖሚ ችግር የሚባሉት ስካርሲቲ፣ ቾይስ እና ኦፖርቹኒቲ ኮስት ናቸው። እነዚህ ነው አንድ በአንድ ዲስከስ የምናደርገው ማለት ነው። Scarcity. Scarcity of resources relative to unlimited human wants is a plain fact of life. Scarcity of resource ስንል እንግዲህ ስካርሲቲ ማለት እጥረት፣ የምን እጥረት? የሪሶርስ እጥረት ማለት ነው። ሪሌቲቭ ቱ ከምን አንጻር? unlimited human wants ካልተገደበ የሰው ልጅ ፍላጎት አንጻር ማለት ነው። ስለዚህ ስካርሲቲ የምንለው እንግዲህ ከሰው ልጅ ፍላጎት አንጻር ሪሶርሶች በቂ ሳይሆኑ ሲቀሩ ስካርሲቲ አለ እንላለን፣ እጥረት የምንለው። however, households, producers and the whole economy are faced with the problem of scarcity of natural and human made resources. households, ፕሮዲውሰሮች እንደዚሁም the whole economy are faced the problem of scarcity። እነዚህ በአጠቃላይ እንግዲህ የምን ችግር ያገኛቸዋል? የስካርሲቲ ማለት ነው። በናቹራልም በሂውማን ሜድ ሪሶርስም ማለት ነው። በሰው ሰራሽ ሀብትም ሊሆን ይችላል፣ በተፈጥሮ የሚገኙ ሀብቶች የነዚህ እጥረት ስካርሲቲ ብለን እንጠራዋለን። ለምሳሌ ናቹራል ስንል ላንድን መውሰድ እንችላለን፣ ወተርን መውሰድ እንችላለን። እነዚህ በአጠቃላይ ስካርሲቲ ናቸው ማለት ነው። ሂውማን ሜድ የምንላቸው ደግሞ ሰው ሰራሽ የሆኑ በሰው የሚሰሩ ሪሶርሶች፣ እነዚህም ስካርስ ናቸው። Consequently, it is necessary to use resources as efficiently as possible. ይሄ እንግዲህ ሪሶርስን በአግባቡ መጠቀም አስፈላጊ ነው ማለት ነው። In effect, resource should be allocated efficiently among the prevailing choice. Some basic economic concepts are described. Scarcity የሚለውን መጀመሪያን ያሶ the fundamental economic problem that any human society face the problem of scarcity። እንግዲህ the fundamental economic problem የሚባለው any human society እንግዲህ ለሰው ልጅ ለየትኛው ማህበረሰብ መሰረታዊ የኢኮኖሚ ችግር ተብሎ የሚጠራው የመጀመሪያው ስካርሲቲ ነው ማለት ነው። Scarcity is the fundamental economic problem of any human society. Scarcity refers to the fact that all economic resources that a society wants to use to produce goods and services are finite or limited in supply. ስካርሲቲ ሪፈር የሚያደርግልን ምንድን ነው? in the fact that all economic resources that a society want to use produce ማንኛውም ማህበረሰብ ወይንም ሰው ሊሆን ይችላል የሚያመርተው ጉድስ ወይንም የሚሰጠው ሰርቪስ ምንድን ነው እያለን ነው? ፋይናይት ነው ወይንም ሊሚተር ነው፣ የተገደበ ነው። ለዚህ ነው እንግዲህ ስካርሲቲ ፋንዳሜንታል ኢኮኖሚክ ፕሮብለም ነው ያልነው ማለት ነው። አላቂ በቂ ያልሆነ እጥረት የምንለው ማለት ነው። however, their being limited should be expressed in relation to human wants. ይሄ ሊሚትድ ያልነው ወይም ደግሞ ሊሚትድ ነው አላቂ ነው ካል ይሄንን በምን ኤክስፕረስ ማድረግ እንችላለን? ከሂውማን ዋንት ጋር ከሰው ልጅ ፍላጎት ጋር ማለት ነው። The term scarcity reflects the imbalance between our wants and the means to satisfy those wants.
እንግዲህ ስካርሲቲ ምንድነው? ኢምባላንስ ነው። ኖት ባላንስ ኢዝ ኢምባላንስ። የምንና የማን? አወር ዋንተስ ፍላጎታችንንና the means to satisfy those wants ፍላጎታችንን ለማርካት ለማሳካት የምናደርገው ጥረት ማለት ነው። የነዚህ ምን መሆን? ኢምባላንስ ማለት ነው። አለመመጣጠን ማለት ነው። የፍላጎትና የአቅርቦት አለመመጣጠን ስካርሲቲ ብለን እንጠራዋለን። ስካርሲቲ ኦፍ ሪሶርስ ጀነሬትስ ኢኮኖሚክ ፕሮብለም። ስካርሲቲ ምንን ጀነሬት ያደርጋል? ኢኮኖሚክ ፕሮብለምን ጀነሬት ያደርጋል ማለት ነው። ኢፍ ሪሶርስስ ዌር fully abundant there would be no economic problem at all. so resource fully abundant ነው ካል ወይንም ደግሞ ሪሶርሶቹ ወይንም እጥረት የለም ከተባለ ስለዚህ no economic problem ማለት ነው። ምንም አይነት የኢኮኖሚ ችግር የለም እንደማለት ነው። ስለዚህ ፈንዳሜንታል ነው ማለት ነው። ስካርሲቲ በየትኛውም ሀገር ላይ ያለን እንደ ዓለም አቀፍ ያለ ችግር ስካርሲቲ ተብሎ ይጠራል ማለት ነው። so scarcity does not mean shortage። ይጋ ሾርቴጅ እና ስካርሲቲ ልዩነት አላቸው ማለት ነው። ስካርሲቲ ማለት does not mean shortage ማለት ነው። ሾርቴጅ ማለት አይደለም። ሁለቱም እጥረት ናቸው ግን ይለያያሉ። a good is said to be scarce if the amount available is less than the amount people wish to have at zero prices። እንግዲህ ስካርስ ነው ካል the amount available ወይም ደግሞ ገበያ ላይ የቀረበው ያ available የሆነው supply less than ከማን ሲያንስ the amount people wish to have at zero price ከሰው ፍላጎት ማለት ነው። ይሄ የሚቀርበው እቃ በዜሮ ፕራይስ በነፃ የሚታደል እንኳን ቢሆን the amount available ይሄ በነፃ የሚታደለው ነገር ከምን በታች ነው? ከሰው ፍላጎት በታች ነው ማለት ነው። ይሄንን ምን ብለን እንጠራዋለን? ስካርሲቲ ብለን እንጠራዋለን። on the other hand we say that there is a shortage ደግሞ የምንለው shortage of goods and services when people are unable to get the amount they want at the prevailing prices። ለምሳሌ ገበያ ላይ የሆነ ማርኬት ላይ ሄዳችሁ የሆነ እቃ ለመግዛት ፈልገው ያንን እቃ 5 ኪሎ ፈልጋችሁ ገበያ ላይ ያገኛችሁት 3 ኪሎ ነው ብንል የ2 ኪሎ ምን አለ? ሾርቴጅ አለ ማለት ነው። እጥረት። so shortage is specific and short term problem። ሾርቴጅ እንግዲህ ከስካርሲቲ የሚለየው ምንድነው? ስፔሲፊክ ነው ወይንም ሾርት ተርም ፕሮብለም ነው ማለት ነው። ለአጭር ጊዜ የሚፈጠር ችግር ነው። ስካርሲቲ ግን ምንድነው? ዩኒቨርሳል ነው። ኢንድለስ ፕሮብለም ነው። እንደ ዓለም አቀፍ የሚፈጠር ችግር ነው ስካርሲቲ። ይሄ ግን የሆነች አካባቢ ላይ ብቻ የምትፈጠር። ለምሳሌ ዛሬ ላይ የቲማቲም ምርትን ብንወስድ ገበያ ለመግዛት በምትሄዱ ሰዓት 3 ኪሎ 5 ኪሎ ፈልጋችሁ ከሆነ ያ ቲማቲም ገበያ ላይ የቀረበ ያለው 1 ኪሎ ቢሆን 1 ኪሎ ትገዛላችሁ። ያ ምንድነው? ሾርቴጅ ነው ማለት ነው። ነገ ግን ምን ሊሆን ይችላል? በበቂ ሁኔታ ተመርቶ ሊመጣ ይችላል ማለት ነው። ነገ 100 ኪሎም 1000 ኪሎም ገበያ ላይ ሊመጣ ይችላል። ዛሬ ግን ፈልገን አተናል። ነገ ምንድነው? ነገ ደግሞ ከበቂ በላይ ምርት ሊመጣ ይችላል ማለት ነው። this a short term problem የአጭር ጊዜ ችግር ነው ማለት ነው። ስካርሲቲ ስንል ደግሞ ዩኒቨርሳል እንደ ዓለም አቀፍ የሚከሰት እጥረት ነው ማለት ነው። ለምሳሌ ጎልድን መውሰድ እንችላለን፣ ወርቅ this ዩኒቨርሳል ፕሮብለም የአንድ አካባቢ ችግር አይደለም። የወርቅ ችግር እንደ ዓለም አቀፍ ነው። this endless ፕሮብለም ነው ማለት ነው ስካርሲቲ። ስለዚህ ሾርቴጅን እና ስካርሲቲን በዚህ ተለያላችሁ ማለት ነው። ሌላኛው የምናየው ቾይስ ነው። so choice if resources are scarce so
ቾይስ ስንል እንግዲህ ምርጫ ማለት ነው። if resources are scarce output will be limited ሪሶርሶች ስካርስ ናቸው አላቂ ናቸው ካል አውትፑት ደግሞ ምንድነው ሊሚትድ ነው ማለት ነው። ምርት የተገደበ ነው ማለት ነው። if output is limited ምርት ደግሞ የተገደበ ከሆነ we cannot satisfy all of our wants ሁሉም ፍላጎታችንን ማሳካት አንችልም ማለት ነው። ስለዚህ ሁሉንም ፍላጎት ማሳካት ማንችል ከሆነ ደግሞ choice must be made መምረጥ አለብን ማለት ነው። ምርጫ የግድ ያስፈልጋል። ምክንያቱም ሪሶርስ ምን ብለናል? ስካርስ ነው አላቂ ነው ካለን በቂ ምርት የለም ማለት ነው። በቂ ምርት ከሌለ ደግሞ ቾይስ ማድረግ አለብን። ሁሉንም ነገር መግዛት ሁሉንም ነገር መብላት ስለማንችል ምክንያቱም አላቂ ስለሆነ የግዴታ ወደ ቾይስ ወደ ምርጫ እንሄዳለን። ዲው ቱ ዘ ፕሮብለም ኦፍ ስካርሲቲ ማለት ነው። በስካርሲቲ አማካኝነት ምን እናደርጋለን? ቾይስ እናደርጋለን ማለት ነው። ቾይስ እናደርጋለን። ሶ ኢንዲቪጁዋልስ ፈርምስ ኤንድ ገቨርንመንትስ ስለዚህ ኢንዲቪጁዋሎች ፈርሞች እንዲሁም ገቨርንመንት መንግስት ማለት ነው are forced to choose as ስለዚህ ሃውስሆልዶች ኮንሱመሮች ሊሆኑ ይችላሉ፣ ፈርሞች አምራች ድርጅት እንደዚሁም መንግስት forced to choose what output to produce ወዴት ወደ ምርጫ ይሄዳሉ። የምን ምርጫ? what output to produce ምን ማምረት እንዳለባቸው በምን አክል መጠን in what quantity and what output not to produce ስለዚህ ምን ማምረት እንዳለባቸው ምን ማምረት እንደሌለባቸው ምን አክል መጠን ማምረት እንዳለባቸው ምን ያደርጋሉ? ቹዝ ያደርጋሉ ማለት ነው። ስለዚህ እንድንመርጥ በምን አክል መጠን ወይንም ደግሞ ቾይስ ውስጥ እንድንገባ ያደረገን ማን ነው? ስካርሲቲ ማለት ነው። እጥረት ስላለ ማለት ነው። ኢን ሾርት ስካርሲቲ ኢምፕላይስ ቾይስ ስካርሲቲ ስላለ ስካርሲቲ ወዴት ወሰደን? ወደ ቾይስ ወሰደን ማለት ነው፣ ወደ ምርጫ። ምክንያቱም ሁሉንም ነገር መግዛት ሁሉንም ነገር ማድረግ ስለማንችል የግዴታ የተወሰነውን ብቻ ምን ማድረግ? ቾይስ ማድረግ መፈለግ፣ የተወሰነችውን ሰሌክት ማድረግ ማለት ነው። which in turn implies opportunity cost ቾይስ ደግሞ ወዴት ወሰደን? ወደ ኦፖርቹኒቲ ኮስት። ያንን ነገር ስንመርጥ ምኑን አይተን? ኦፖርቹኒቲ ኮስቱን። ስለዚህ ዝም ብሎን መምረጥም አንችልም ማለት ነው። ኦፖርቹኒቲ ኮስቱን በወጪም ሊሆን ይችላል። ወጪውን በማየት የተሻለው ለኔ ቤስቱ የቱ ነው የሚለውን ደግሞ ምን ማድረግ? ኦፖርቹኒቲ ኮስቱን አይተን መምረጥ ማለት ነው። ስለዚህ ስካርሲቲ ወዴት አመራን? ወደ ቾይስ። ቾይስ ደግሞ ወዴት? ወደ ኦፖርቹኒቲ ኮስት ወሰደን ማለት ነው። ስካርሲቲ ሊሚትድ ሪሶርስ ነው። ያ ማለት ሊሚትድ አውትፑት የተገደበ ምርት ነው ማለት ነው። ስለዚህ የተገደበ ምርት ካለ ያልተገደበ ምን አለ? የሰው ልጅ ፍላጎት አለ ማለት ነው። ሊሚትድ ሂውማን ወንትስ። ስለዚህ ሪሶርስ ምንድነው? ሊሚትድ ነው። ሂውማን ወንት ደግሞ አንሊሚትድ ነው ማለት ነው። ሀብት የተገደበ ነው። የሰው ልጅ ፍላጎት ግን የተገደበ አይደለም ማለት ነው። ስለዚህ ቾይስ ኢንቮልቭስ ኮስት። ይሄ ቾይስ ወዴት አመራን ማለት ነው? ወደ ኦፖርቹኒቲ ኮስት ማለት ነው። ወደ ኦፖርቹኒቲ ኮስት which one is the best alternative ለኔ የተሻለው የትኛው ነው የሚለውን የሚነግረን ኦፖርቹኒቲ ኮስት ማለት ነው። ኦፖርቹኒቲ ኮስት ኦፖርቹኒቲ ኮስት ምን ማለት እንደሆነ ደግሞ ኦፖርቹኒቲ ኮስትን አሁን ደግሞ in a world of scarcity ምን ብለናል? ዓለም አቀፍ እጥረት ነው ብለናል። a decision to have more of one things ስካርሲቲ መጀመሪያ ወዴት ወስዶናል? ወደ ቾይስ። ቾይስ ደግሞ ወዴት? ወደ ኦፖርቹኒቲ ኮስት። so more of one things at the same time means decision to have less of another thing ስለዚህ የሆነ ነገር ስንመርጥ ምኑን አይተን ነው ብለናል? ኮስቱን አይተን ለኔ ቤስት የትኛው ነው የሚለውን በማየት የምንመርጠው ነገር ነው። thus the value of the next best alternative that must be sacrificed
the opportunity cost of the decision። አሁን opportunity cost ማለት the next best alternative that must be sacrificed። የሆነ ነገር ለመምረጥ ስንፈልግ የሆነ ነገር ምናጣው ነገር አለ ማለት ነው። ለምሳሌ በዚህ ዓመት ላይ ምን ሶስት ምርቶችን ለምሳሌ ጤፍ፣ በቆሎንና ስንዴ የምታመርቱ ቢሆን ስለዚህ መሬታችሁ ውስን ስለሆነች በዚህ መሬት ላይ ደግሞ ለኔ ቤስቱ የትኛው ነው የሚለውን ተወስናላችሁ። ምን ባመርት ያዋጣኛል? ለምሳሌ ስንዴ ከሶስቱ ስንዴ ባመርት ይሻለኛል ብላችሁ ስትመርጡ ምን ሳክሪፋይስ ታደርጋላችሁ? ሁለት ነገር መስዋዕትነት ትከፍላላችሁ ማለት ነው። ስንዴን በመምረጣችሁ ምን ልታጡ ነው? በቆሎንና ጤፍን ልታጡ ነው ማለት ነው። እነሱ ምን ይባላሉ? ኦፖርቹኒቲ ኮስት ይባላሉ ማለት ነው። ለስንዴ ብላችሁ የተዋችሁት ምርት ምን ይባላል? ኦፖርቹኒቲ ኮስት ማለት ነው። ስለዚህ አንድን ነገር በመምረጣችሁ የምታጡት ሌላ ነገር አለ ማለት ነው። ያን ኦፖርቹኒቲ ኮስት ብለን እንጠራዋለን ማለት ነው። ኦፖርቹኒቲ ኮስት ተብሎ ይጠራል። ሶ ዲፊኒሽን opportunity cost is the amount or value of the next best alternative። opportunity cost ማለት the next best alternative that must be sacrificed or forgone in order to obtain one more unit of product። ስለዚህ opportunity cost ማለት ምንድነው አለ? the next best alternative ማለት ነው። that must be sacrificed መስዋዕትነት ያደረግነው ማለት ነው። ተጨማሪ ሌላ ምርት ለማምረት ስንፈልግ የምንተው ነገር ኦፖርቹኒቲ ኮስት ተብሎ ይጠራል። ኤግዛምፕል እንያ suppose the country spends all of its limited resources on the production of clothes or computer። ስለዚህ ለምሳሌ እናንተ ሁለት ምን አላችሁ? ክሎዝ እና ኮምፒውተር። አሁን ከሁለቱ አንዱን ማምረት ብትፈልጉ እያለን so if a given amount of resource can produce either 1 meter of clothes and 20 computer። ስለዚህ አሁን ሁለት ምርጫ አላችሁ። የእናንተ የማምረት አቅማችሁ ምንድነው? የመጀመሪያው 1 meter of clothes ነው። 1 ሜትር ጨርቅ ማምረት። ጨርቁን አላመርትም ካላችሁ ደግሞ 20 ኮምፒውተር ማምረት ትችላላችሁ ማለት ነው። ከሁለት አንዱ ነው የእናንተ ምርጫ። the opportunity cost of 1 meter of clothes is the value of 20 ኮምፒውተር። ስለዚህ 1 ሜትር ክሎዝ ከማን ጋር እኩል ነው? ከ20 ኮምፒውተር ጋር። ስለዚህ ከሁለቱ አንዱ ማለት ነው። ለምሳሌ 1 ሜትር ክሎዝ ነው ማምረት የምንፈልገው ብትሉ 1 ሜትር ክሎዝ ስታመርቱ ማንን መተው አለባችሁ? ኮምፒውተርን መተው አለባችሁ ማለት ነው። ስለዚህ ኮምፒውተር አላመርተም። ስለዚህ ኮምፒውተር ዜሮ አረጋችሁ ማለት ነው። ኮምፒውተር ዜሮ ከሆነ 1 ሜትር ክሎዝ ታመርታላችሁ ማለት ነው። አይ እኔ ማምረት የምፈልገው ኮምፒውተር ነው ክሎዝ ማምረት አልፈልግም ካላችሁ ደግሞ ማንን መስዋዕት ታረጋላችሁ? ሳክሪፋይስ ታረጋላችሁ ክሎዝን ማለት ነው። ስለዚህ ክሎዝን ዜሮ ታረጉና ስንት ኮምፒውተር ታመርታላችሁ? 20 ኮምፒውተር ማለት ነው። ይሄ ምን ይባላል? ኦፖርቹኒቲ ኮስት ይባላል። ኦፖርቹኒቲ ኮስት ይባላል። ኖት ዘ ፎሎዊንግ ኢትስ አባውት ኦፖርቹኒቲ ኮስት። ሶ እነዚህ ነገሮች ኦፖርቹኒቲ ኮስትን ይነግሩናል። ኢት ኢዝ ሜዠርድ ኢን ተርምስ ኦፍ ጉድስ ኤንድ ሰርቪስስ በት ኖት ኢን ተርምስ ኦፍ መኒ። ኦፖርቹኒቲ ኮስት የሚነግረን ሜዠር የሚያደርግልን ጉድስ ኤንድ ሰርቪስን ነው እንጂ መኒን ምን አያደርግልንም? ሜዠር አያደርግልንም ማለት ነው። ቀደም 20 ኮምፒውተር አመርታለሁ ካልን 1 ሜትር ክሎዝ እናጣለን። ስለዚህ ሜዠር ያደርግልን ምኑን ነው? ጉዶችን ነው ማለት ነው። 1 ሜትር ጨርቅ አመርታለሁ ካል 20 ኮምፒውተር እናጣለን። አሁን 20 ኮምፒውተር ስናጣ ጉድን ምን አደረግን? አጣን ማለት ነው። ሌላኛው it should be in line with the principle of substitution of one another activity። substitution የሚለውንም እንደዚህ ኦፖርቹኒቲ አንዱን በአንዱ የመተካት ሁኔታን ይነግረናል ማለት ነው። ይሄ ኦፖርቹኒቲ ኮስት ነው። ኔክስት ፕሮዳክሽን ፖሲቢሊቲ ፍሮንቲር በቀጣይ ያቀርብላችኋለሁ። ለዛሬ እስከዚህ ካየን ይበቃናል ማለት ነው።
እንግዲህ አት ኢኮኖሚክስ ፈሌን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እላለሁ። ለዛሬ እስከዚህ ይበቅናል።